ቤተሰቦች? እኔ ደህና ነኝ። በዛሬው ዕለት ያው ስልክ የሰውን ስልክ እንዴት በስልካችን መጥለፍ እንደምንችልና ቮይሶችን የሌሎችን ቮይስ ወደኛ ማዳመጥ እንዴት እንደምንችል ላሳያችሁ ማለት ነው። ከዛ ወደ ስልካችን ፓድ እንገባለን ማለት ነው። ፎን የሚለው ስልካችን ፓድ መደወያ ውስጥ እንገባና በመጀመሪያ ስልካችን መጠለፍ አለመጠለፉን ቼክ ማድረግ አለብን። ቼክ ማድረጊያው ኮከብ 004 መሰለል ብለን እንደውላለን ማለት ነው። በዚህ መልኩ ኮንዲሽናል ፎርዋርዲንግ ኮል ፎርዋርዲንግ ኮንዲሽናሊ ሰርቪስ ወዝ ኢኔብልድ ይላል ሆኗል ይላል። ቅድም ስላደረኩት ነው። አሁን እኔ ኢኔብል አድርጌ ላሳያችሁ። መሰልል 004 መሰል ስናደርገው ኢኔብል እናደርገዋለን ማለት ነው። ላሳያችሁ ኮከብ 004 ኮከብ ከዛ የምንፈልገውን ስልክ እናስገባለን ማለት ነው። መጥለፍ የምንፈልገውን ስልክ እናስገባለን። ከዛ የኔን ስልክ ላስገባ። ሁለተኛው ስልኬ ነው። ከዛ መሳል እንጫና እንደውለዋለን ማለት ነው። አሁን ኮል ፎርዋርዲንግ ኮንዲሽናሊ ሬጂስተር ወዝ ሰክሰስፉል ይላል። ተጠለፈ ማለት ነው። ሁለተኛው ሲሜ ላይ የሚደወለውን መረጃ በአሁን በጠለፍኩበት ስልክ ማዳመጥ እችላለሁ ማለት ነው። ወይም ማየት እችላለሁ መረጃዎችን። ከዛ ከሰውየው የሚፈልገውን ቮይስ ማየት እችላለሁ ማለት ነው። ከዛ በኋላ እንዴት በጣም አደገኛ ነው። ለሰውየው አይታየውም፣ ምልክት አያሳይም። ነገር ግን ሲጠለፍ እሱ ላይ የተጠለፈው ሰውዬ ላይ ስልክ ሲደወል እኛ አንስተን ማዳመጥ እንችላለን ማለት ነው። ይህን ስላችሁ ግን ያው ለክፉ ዓላማ እንድትጠቀሙት አይደለም፣ ለበጎ ዓላማ እንድትጠቀሙት መልካም ነው። እዛ ይህን አውጥቼ በድጋሚ ላሳያችሁ። መሰልል 004 መሰልል ብለን እንደውለዋለን ማለት ነው። ኮል ፎርዋርዲንግ ኮንዲሽናሊ ኢሬዝ ሰክሰስፉል ጨርሰሃል፣ ከተጠለፈው ስልክ ወጥታል እያለኝ ነው ማለት ነው። ስለዚህ የኛ ስልክ መጠለፍ አለመጠለፉንም በዚህ መልኩ ቼክ አድርገን ማየት እንችላለን ማለት ነው። እንደዚሁ ተጠልፎም ከሆነ በዚህ መልኩ ማስወጣት እንችላለን። ለዛሬ በዚህ በቃል አመሰግናለሁ። በቀጣይ በሌላ ቪዲዮ እንገናኛለን። አመሰግናለሁ።